አንቺ እሺ ጥያቄ ልጠይቅሽ? ጠይቂ ትችያለሽ። ቅኔ ነው ግን ችግር የለውም። ከከበደኝ ትመልሺዋለሽ እንጂ። እሺ ከቅኔ ግን አንቺ ኢኮኖሚክስ ቀልሻለሁ። አዎ እኔ ቅኔ እሺ ጠይቂ። አልተማርኩም አይደል? እሺ ከምድሩ ፈተና ከረሃብ ከስደቱ እኛንስ የጎዳን ያለ ዘር መቅረቱ በሚለው ቅኔ ህብረ ቃል ሰምና ወርቅ። ከምድሩ ፈተና ከረሃብ ከስደቱ እኛንስ የጎዳን ያለ ዘር መቅረቱ። ኦኬ ህብረ ቃሉ ያለ ዘር ነው። እሺ ሰሙ ደግሞ የሚዘራው የእህል ዘር ጥሬ የለንም ነው። እንትኑ ደግሞ ወርቁ ደግሞ አልወለድንም ልጅ የለንም ለማፈልጉ። አይ እንደዛ ነው። ልጅ የለንም ማለት ያለ ዘር ቀረን። ትንሽ ይቀርሻል። ትንሽ አስተካክል። ያለ ዘር ቀረን። በቃ ያለ ዘር ቀረን እኮ ተተኪ የለንም። ዘራችን የሚያስቀጥል ጠፋ። እንደዛ ነው። ጎሳችን ተገደለ ነው የሚለው። ግን ማለት ሳንወልድ ቀርተን ሳይሆን ተዋልቀው ማለት ነው። ኦኬ ቢያንስ ተቀራርቧል። ሌላ ጠይቅሻለሁ። አይኔ መቼ በራ መቼ ዳነልኝ የሰው ፊት ማየቴ በጣም ደነቀኝ። አይኔ መቼ በራ መቼ ዳነልኝ የሰው ፊት ማየቴ በጣም ደነቀኝ። የሰው ፊት ማየቴ ህብረ ቃልሽ ሰሙ የሰዎችን ፊታቸውን ወይም ገጽታቸውን ማየቴ ገርሞኛል ነው። ፊታቸውን ገጽታቸውን ሰዎችን ማየቴ ገርሞኛል ነው አይደል? እንትኑ ደግሞ ወርቁ ደግሞ መለመኔ ለማኝ መሆኔ አይደል? ቸግሮኝ ሰው ለመንኩኝ። ሰሙ ግን ያው ትንሽ ሲስተካከል በርቶልኝ ሰዎችን አየሁኝ። አይኔ በርቶልኝ ሰዎችን አየሁ ተመለከትኩኝ ማለት ነው። እሺ ውዲቷ ኢትዮጵያ አክርማ ይዛለች ለልጆቿ መብያ ገና ትሰፋለች። ቅኔው ማለት ነው። ኢየሱስ ውዲቷ ኢትዮጵያ አክርማ ይዛለች ለልጆቿ መብያ ገና ትሰፋለች። ለልጆቿ መብያ ገና ትሰፋለች። ምን መሰለሽ ቅኔ ማለት ነው። ሁለተኛው ስንኝ ላይ ነው ብዙ ጊዜ መልስ የሚገኘው። ከዛ ገና ትሰፋለች ነው የሚለው። ገና ትሰፋለች ለልጆቿ መብያ ገና ትሰፋለች። ሁለተኛው ስንኝ ማለት ነው። ህብረ ቃሉ መብያ ለልጆቿ መብያ አይደለም። ገና ትሰፋለች። ኦኬ እሺ ሰሙን አለ ለንጋሪ ሰሙ እንትን ነው። ገና ትሰፋለች አይደለ? ሰሙ ይሄ ዳሯን ታበዛዋለች። እሱ ነው ወርቁ አይደለም። ወርቁ በምን አስኬደሽ? እሺ ሰሙ ወይ ትሰፋለች ማለት ወይ እሺ የሆነ ተሰፋለች። አክርማ ምን እንደሆነ አውቀሻላ? መጀመሪያ አክርማ ማለት ስፌት ምሰፋበት እኮ ስንደዶ እሱ ትሰፋለች ነው ህብረ ቃሉ አይደል? ህብረ ቃሉ ትሰፋለች፣ ሰፌድ ምናምን ትሰፋለች። ሰሙ ደግሞ ሰፌድ ምናምን ትሰፋለች ነገራች። ወርቁ ደግሞ ድንበሯን ታሰፋለች። የቆዳ ስፋቷን ገና ለራሴ ያለች ለራሴ ወሬምን ከብዶኝ ነበር። ከበድ ያለ እየመረጥኩ ነው ጠይቅሽ። በጣም ብዙ ቅኔ ማውቃቸው። የሰው ሁሉ ጣቱ በልክ ያድጋል የኔማ ጣት አድጎ ከሁሉ ይረዝማል። እንዴ እሺ የሰው ሁሉ ጣቱ በልክ ያድጋል የኔማ ጣት አድጎ ከሁሉም ይረዝማል። የኔማ ጣት አድጎ ከሁሉም ይረዝማል ለሚለው ህብረ ቃሉ የኔማ ጣት አድጎ ከሁሉም ይረዝማል። የኔማ ጣት ህብረ ቃሉ ልክ ነሽ። ሰሙ ጣት ይሄ እንትኑ የእጅ ጣት ማለት ነው። መርዘሙ ማለት ነው። ወርቁ ደግሞ ችግር ነው። አስተካክል። ተቀራርበሻል። ችግር ምናምን ችግራቸው ወይ ደግሞ እንደዛ ማጣት ያው መቸገሬ በጣም ከፍቷል፣ ከፍ ብሏል። ከሰው በላይ ነው አለኝ እኮ የተቸገርኩት። ኩላሊት አለ እሺ ያለ ካስባለማ በጣም ከባድ ነው። የኛ ቢታይ ሚሊዮን ነው።
ቶሎ ቶሎ ሂጂ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይምና። ከዚህ ስፍራ ቀረሽ ተብለቃሉ። ትክክል ነሽ። ሰሙ የሆነበት ቦታ ቀርተሻል አትባይም ነው። ቦታ ወይም ደግሞ አካባቢ። እሺ ወርቅ ከዚህ ሞተች ነው። አረ ወርቁ አይደለም ነው አውቀሻል። ቶሎ ቶሎ ሂጂ ወንበዴው ሳይጠና ከዚህ ስፍራ ቀረሽ አትባይምና እኮ ነው የሚለው። ሞተች የሚለው እኮ ቀርታ ቢሆን ነበር። ቀረሽ አትባይምና ከዚህ ቦታ አለሽ አትባይም ነው። እዚህ ጋር ቦታ የለሽም ነው የሚለው። ግን አሁን አንቺ ወርቁን ተናገሪ። እኔ ቅኔውን ነው እያነበብኩልሽ። ገባኝ እኮ ወርቁ እንትኑስ ከዚህ ስፍራ ቀረሽ ነው። ቦታ የለሽም ነው ሰሙ ማለት ነው። ወርቁ ግን እኮ ታዲያ መንገድ ላይ ቀረሽ አይደለም። ህብረ ቃሉ ከዚህ ስፍራ ቀረሽ ነው። ሰሙ ቦታ ነው ብለሻል። እሺ ወርቁን ነው አሁን የፈለኩት እኔ። ከዚህ ስፍራ ወይኔ ያለቀው በቃ ተሸነፍሽ። አመንሽ። ልመልስ። ውብ ነሽ፣ የጎደለሽ የለም ማለት ነው። ቆንጆ ነሽ በጣም። እኔ እኮ ሞተች እያልኩኝ። በጣም ብዙ ስጋ ተሰቅሎ ቤትሽ ምነው የሰው አንጀት አንቺ መብላትሽ። በጣም ብዙ ስጋ ተሰቅሎ ቤትሽ ምነው የሰው አንጀት አንቺ መብላትሽ። የሰው አንጀት ነው ህብረ ቃሉ አንጀት። እሺ አንጀት እና ደግሞ ይሄ ሰሙ አንጀት ለምን ትበያለሽ አይነት ነገር ነው። ሰሙ እኮ ሪል ነው ታውቂያለሽ። ሪያሊቲ ማለት አንጀት አሁን የሰውነት ክፍል ነው አይደል እኮ። የሰው አንጀት እንደትበያለሽ ነው። እሺ የሰውነት ክፍል ሰሙ እኮ። እንትኑ ደግሞ ለምን ታሳዝኛለሽ አይደል ወርቁ። አንጀት ትበያለሽ፣ ታሳሻለሽ፣ ላይክ ታሳዝኛለሽ። በትክክል መልሽ። የምን መጠጋጋት ነው? ግን ተጠጋግቷል። ብዙም አይደለም ግን ያው ሄደሻል ትንሽ፣ ግን ይሄን ያህል አይደለም እኮ። በጣም ታሳዝኛለሽ፣ ታሳሻለሽ ነው። ፍቅርሽ ከብዶብኛል። እሱ ነው ልክ ያለው ነው። እኔ ልክ ነኝ። እሱ ነው ልክ ያለው። ሁሌም እንደዚህ ነች። ስትሸነፍ ማመን አትፈልግም። ትናንት የጠጣሁት ኮሶ መረረኝ፣ እስኪ አራዳ ልውጣ ብርቱካን ባገኝ። ትናንት የጠጣሁት ኮሶ መረረኝ፣ እስኪ አራዳ ልውጣ ብርቱካን ባገኝ። ህብረ ቃል ብርቱካን ባገኝ። ህብረ ቃል ምንድን ነው? እስኪ አራዳ ልውጣ እንዴ? ግምት እየቆየሽ እንደውም እየደነዘዝሽ ነው። አያምር። እስኪ አራዳ ልውጣ ብርቱካን ባገኝ። ብርቱካን ባገኝ ነው። አረ ብርቱካን ብቻውን። እሺ ብርቱካን ህብረ ቃል ነው። እሺ ሰሙን ካጣሽ አናትሽን ነው የምልሽ። አሁን ሰሙማ ብርቱካን የሚበላ ብርቱካን። አይ የሚበላው ብርቱካን። ወርቅ ደግሞ እኔ እንጃ። አረ ይሄ የዚህ እንደውም ቀላል ነው። እውነት በጣም ቀላል ነው። ትክክለኛዋን ጣፋጭማ እሱማ ሁሉም አይደል። ብርቱካን ግን እኮ በጣፋጭ አይደለም የሚባለው። እና የሴት ልጅ ጡት። አረ በስመ አብ ምን ሊሆን ይችላል? ነሽ ምን ሊሆን ይችላል? ላይክ ብርቱካን ኤግዛምፕል እሱ ነው ይመጣል። እሱ ብርቱካን የመሰለሽ። እሺ ምንድነው መድረሽ ያልስ ብርቱካን በቆንጆ ነው የሚመሰለው ብዙ ጊዜ። ግን እዚህ ጋር ምንድነው የሚለው? ወርቁ ብርቱካን የምትበላውን ልጅ ባገኝ።